ሰላም እንኳን ወደ ሚድዋይፈሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በእርግዝና ጊዜ ከሚከሰቱ የደም መፍሰስ አይነቶች ውስጥ አንዱ ስለሆነው ፕላሴንታ ፕሪቪያ በሰፊው እናወራለን ማለት ነው። በእርግዝና ጊዜ የእንግዴ ልጅ ብዙ ጊዜ የሚጣበቅበት ቦታ በትክክለኛው ሲሆን ከላይኛው የማህፀን ክፍል ይሆናል። ነገር ግን በፕላሴንታ ፕሪቪያ ጊዜ የእንግዴ ልጁ የሚጣበቀው በማህፀን የታችኛው ክፍልና የማህፀንን በር በሙሉም ሆነ በከፊል ይሸፍን ፕላሴንታ ፕሪቪያ ብለን እንጠራለን። ፕላሴንታ ፕሪቪያ ማን ላይ በብዛት ይከሰታል የሚለውን ደግሞ ስናይ አንደኛ ነገር ከዚህም በፊት በኦፕራሲዮን የወለዱ እናቶች ላይ፣ ሁለተኛ ደግሞ ትዊንስ ፕሬግናንሲ ወይም ደግሞ መንታ ልጅ ማርገዝ፣ ከዚህም በፊት ሁለትና ከዛም በላይ ልጅ የወለዱ እናቶች፣ ከዚህ በፊትም እንደዚሁ ደግሞ ፕሪቪያ አጋጥሟቸው የሚያውቁ እናቶች ላይ የመከሰት እድሉ ሰፊ ይሆናል ማለት ነው። በምን እንለየዋለን? ፕላሴንታ ፕሪቪያ ከሌሎች የደም መፍሰሶች በምን እንለየዋለን? አንደኛ ህመም የለውም በሚፈሰን ሰዓት ላይ። እንደገና ደግሞ የደሙ አይነት ይሄ ብራይት ሬድ የምንለው ወይ ደግሞ ቀይ በቃ ንጹህ ቀይ አይነት ደም ሲፈሰን ፕላሴንታ ፕሪቪያ ይሆናል ማለት ነው። አደጋውን ደግሞ ከፋፍለን በምናይበት ሰዓት ላይ አደጋው ህጻናትን ለብቻ እናትን ለብቻ ብለን ስናይ እናት ላይ ምን ይከሰታል? በጣም ወሳኙና ትልቁ ነገር ደም መፍሰስ ነው። ደም በሚፈሳት ሰዓት ላይ ትራንስፊውዥን ያስፈልጋታል ማለት ነው። ዊችስ በጣም ሲፈሳት ደም ማነስ ይከሰታል። በሚከሰት ደግሞ የደም መተካት አስፈላጊ ይሆናል። ህጻናት ላይ ደግሞ ፕሪማቹር ዴሊቨሪ ወይም ደግሞ ያለ ጊዜያቸው መወለድ፣ አዩጂአር ወይም ደግሞ ከክብደት መጠን በታች መሆን፣ እንደገና ደግሞ ዲስትረስ ወይም ይሄ ህጻናት ማህፀን ውስጥ እያሉ የመታፈን የመጨነቅ አይነት ነገር ይከሰታል። እንደገና ይሄ እንዴት ነው ፕሪቪያን ከሌላው የምንለየው ደግሞ የሚለውን ስናይ ብዙ ጊዜ በአልትራሳውንድ ነው ሊለይ የሚችለው። ፕሪቪያ በሚኖር ሰዓት ላይ ማህፀን ምንም አይነት የማህፀን ኤግዛሚኔሽኖች አስፈላጊ አይሆኑም። ምክንያቱም ያንን ነገር የማባባስ እድላቸው ሰፊ ስለሆነ። ሌላው ይሄ ህክምናው ምንድን ነው ስንል ህክምናው ከፋፍለን በሶስት እናየዋለን። አንደኛ አሁን ላይ የጽንሱን ሳምንት እናያለን። የእናትየውን የደም መፍሰስ መጠን፣ የህፃኑን ሁኔታ አይተን ወደ ህክምና ፕሮሰስ እንገባለን ማለት ነው። ህክምና ፕሮሰስ ላይ ብዙ ጊዜ እንግዲህ ልጁ የማህፀንን በር ሙሉ በሙሉ የሚሸፍን ከሆነ ቶታሊስ የምንለው አይነት ከሆነ ማለት ነው የሚሆነው የሰርቫይካል ይሄ ሲኤስ ወይም ደግሞ ሲዜሪያን ሴክሽን ይሆናል። መቼ ነው ሆስፒታል የምንሄደው? መቼ ነው ይሄ ነገር በጣም አደገኛ የሚሆነው? ምንድን ነው ማስተዋል ያለብን የምንለው ሲናይ ደግሞ ትንሽም ብትሆን ደም ፈሳሽ ካለ፣ ምጥ የሚኖረን ከሆነ፣ የልጃችን እንቅስቃሴ ከቀነሰ ቶሎ ብለን ወደ ጤና ተቋም መሄድ ይኖርብናል ማለት ነው። በአጠቃላይ ፕላሴንታ ፕሪቪያ የምንለው ነገር በስርዓት ክትትል የምናደርግላት ከሆነ መፍትሄው ያው ኤክስፔክታንትሊ ማኔጅ ማድረግ እንችላለን። በዛ ላይ ደግሞ ቶሎም ዴሊቨር ሊደረግ ይችላል። ምንድነው በቂ የሆነ የህክምና ክትትል የሚደረግ ከሆነ ውጤቱ አሪፍ ሊሆንልን ይችላል ማለት ነው። ተመሳሳይ የሆኑ የህክምና ቲፖች እንዲደርሷችሁ ቻናሌን ሰብስክራይብ ያድርጉ፣ ላይክ ያድርጉልኝ። ለሌሎች እናቶች ደግሞ እንዲደርስ ሼር ማድረግ እንዳይረሳ።